መቼ ነው ግን ራስሽን ከፍ ማድረግ የምትጀምሪው? መቼ ነው ራስሽን የበለጠ መውደድ የምትጀምሪው? መቼ ነው ራስሽን የበለጠ ማክበር የምትጀምሪው? ኢቭን እነሱም ማለት ነው እንደ ንቀት እየቆጠሩት እያለ ኢቭን እንደ ጉራ እየቆጠሩት እያለ መቼ ነው ሁሌም ለራስሽ የምትቆሚው? ራስሽን ከማጣት መቼ ነው ሰዎችን ማጣት የምትመርጪው? because እድሜ ልክሽ ማለት ነው ሰዎችን ላለማጣት ራስሽን እያጣሽ ነበረ። እድሜ ልክሽ ነው የምልሽ። አሁን ያበቃል እሱ። አሁን ማብቃት አለበት። because ለስንት አመታት ማለት ነው በስንት መከራ አልፈሻል። በስንት ጉድ አልፈሻል እኮ ግን ስቲል እስካሁንም ማለት ነው ራስሽን ትንሽ ዝቅ ታደርጊያለሽ። ትንሽ ዝቅ አረገድ ሊግቡ who fucking cares you're done። የቪዲዮ ያየሽው ከሆነ መልእክትሽ ነው። አንቺ አልሰማ ብለሻል እንዴ? በቃ treat yourself እንዴ ዝንጥ በይ። የታባቱ ገደል ይግቡ ከፈለጉ እነሱ። እድሜ ልክሽ እየተቆጣጠሩሽ ነው ያደግሽው እንዴ? አሁንማ ሊሰለችሽ ይገባል። በጣም መናደድም አይደለም መሰልቸት ሊሰለችሽ ይገባል። fuck it you know what fuck you and fuck you እያልሽ መኖር አለብሽ። like honestly bro that's it that's the only way እንጂ ሁሌም ህይወትሽ ላይ ጣልቃ እየገቡ ማለት ነው ዝቅ ያደርጉሻል፣ ይመልሱሻል ወደፊት እንደ መኪና መሪሽን ተቆጣጥረው ያዞሩሻል ወደ ፈለጉት ቦታ። ስንቱን ሰምተሽ ትሽዋለሽ አንቺስ? ለስንቱ አስበሽ ትወጪዋለሽ እንዴ? የሞዳት መኪና ነች እቺ መኪና የሚነዳት ሰውዬ ግብዳ ነው ባይዘወይ። ኤኒዌይስ በርቺልኝ፣ ራስሽ ውደጂ እሺ። ያ ትንሽ ADHD ያለችብኝ ትንሽ ዲስትራክትድ ሆናለሁ። I don't want to label myself. I don't know why I labeled myself ADHD. Fuck that. I'm not ADHD. I'm good. What the hell?